ልጄ ከዚህ ህይወት አንተን ለመጠበቅ ብዙ ሞክሬያለሁ ግን አልቻልኩም በማለት አባት በጸጸት ያለቅሳል። ራሳቸውን ለመመገብ አባትና ልጅ እየሰሩ ይገኛሉ። አባት ግን ልጁ እንዲማርለት እንጂ ከሱ ጋር እንዲሰራ ስለማይፈልግ ሀዘን እየተሰማው ነው። በፊት ሚስቱ ልጁን በጣም እያሰቃየቻት ነው ያለ ከሱ በመውለዴ በጣም ነው የምጸጸተው በማለት እየተናገረች ነው። አባቱ በሀዘንና በህመም ምክንያት በጣም ተጎድቷል። የመጨረሻው ሰዓታት ላይ የደረሰ ይመስላል። ልጁንም እህትን አደራ ጠብቃት በማለት አደራውን ሰጡ። ህይወቱ ያልፋል። ልጅ ወደ ሆስፒታል የወሰደው ቢሆንም ቀድሞ ህይወቱ አልፎ ስለነበረ ምንም ማድረግ አልቻለም ነበረ። በጣም ያዝናል፣ በጣም ይጸጸታል። በዚህ ሁኔታ ላይ ያለ ነበረ ወደ ቤተሰቦቹ መቃብር በመሄድ ለቤተሰቦቹ ቃል ይገባላቸዋል። ከዚህ በኋላ የቀረችኝ አንድ እህቴ ናት፣ እሷን ፈልጌ ያገኛታለሁ፣ ህይወታችንን ያመሰቃቀለችውን ሴትም እበቀላታለሁ በማለት ያለቅስ ቆይቶ በድካም ብዛት እዛው እንቅልፍ ይዞት ይሄዳል። ኦሬንጂኖም እዛው አካባቢ ነበረና ያለበትን ሁኔታ ሲመለከት ለምንድነው እዚህ ወደከው በማለት ወደሱ ይዞት ይሄዳል። እና አንተ የሚያስፈልግ በዚህ ጊዜ ማንበብና መማር ነው በማለት የሚፈልጋቸውን ትምህርት የሚያገኝበትን ሁኔታ ያመቻችለታል። ልጁም ያለፈ ህይወትን መበቀል ይፈልግ ነበረና ራሱን በትምህርት በደንብ ያጠነክራል። እና ምንም ነገር ሳይገድበው በጥሩ ሁኔታ ትምህርቱን አጠናቆ ሰርተፍኬቱን ይቀበላል። ይህንን መንገድ የመረጥኩት ፍትህን ለማስፈን ነው በማለትም ላስተማረው ሰው ምስጋናውን ያቀርብለታል። አሁን በቀጥታ ማድረግ የፈለገው ነገር እህቱ መፈለግ ነበረ። ቀጣዩ ፓርት እንዲለቀቅላችሁ ከፈለጋችሁ ኮሜንት ጋር አሳውቁኝ።